Abraham bitteet manasimi onitti balbalaan kwaakkaati jedhan jedha. Maalan kwaakkaati? Balbalaan kwaakkaati. Banne. Gaafa kana Simoon ba'ee maal jedhaan? Akka isheen hin seenne maaliifi cubbamtuudha, sagaagaltuudha jedhanii waan yaadaniif akka isheen hin seenne balbala irratti qabeeti. ጌታ ደግሞ ያውቃል። መምህር ነው ያውቃል። እግዚአብሔር ነው ያውቃል። ማናት ማን ነው የፈለገኝ ይላል። ስምዖን ምን ይባል? ዋሽቶ እንዳይናገር እሱ ያውቃል። ለመግባት የማይገባት ናት እሷ ሲኑራን ቀብዶሽ ይነኝ ስምዖን በኒዘላ በለበለዴን ሴስ ሲወል ዘዴን ኒሴንቴ ሰምቦዳ harkashee gubbaarra tarka duwwaamiti kan gara isaa deemte shittoo gatiinsi isaa wuddii ta'e shittoo gatiinsaa jabaa ta'e harkatti baattee jirti. Eenyu laalee gaarii seetanii duuka boonni arganiiru. Duuka boota keessa immoo Yihudaan laalee jira. Hubadhaa gaafa kana shittoo kana gaafa shimbantutti Yihudaan ni dallane ni aaree dallansoota isa qabe. Yeroo serra qabeeti Yesuus Kiristoosin gurguruudhaaf kan kutatee ka'e jechuudha. Yeroo sani kan mana sanii baheetu mana Yihuudootaa seenee dhaqeetu jechuudha. Maaliif shittoon kun maaliif gurgurama? Maaliif lafatti bada? Gurgurameetoo hiyyeessotaaf maaf hin kennamne jedhe. Yoo kana jedha Yihudaa jedha. ለምንድን ነው ተሽጦ ለነዳያን የማይሰጥ አለ? ተመልከቱ ሚመን ለነዳያን አስቦ እንዳይመስላችሁ ይሁዳ 10% የሱ ነው ገንዘብ ያዢ ስለሆነ ማለት ነው። ከሚሸጠው ከሚገኘው አሳዎች የሚሸጡ ሌሎችም እንጀራዎች የሚሸጡ ምን ቢሸጡ ከሚገኘው ብር 10% የይሁዳ ነው። ከ300 ዲናር ስንት ዲናር ያገኛል? ገምቱ እስቲ። ያሽቶ ቢሸጥ ስንት ዲናር ያገኛል ይሁዳ? የ300 በ10% ስንት ነው የሚሆነው? 30 ዲናር ነው ማለት ነው። 30 ይሆናል። እሱ ግን ለራሱ አስቦት ነው። ከዛ ጌታ ምን አለ? ሽቷን ከፍታ እግሩ ላይ አፈሰሰች። በእንባ እግሩን አጠበች። በፀጉሯ እግሯን እያበሰች ስለ ኃጢያቷ ማልቀስ ጀመረች ማለት ነው። ተመልከቱኝ ምን ረፌንሰ መታሼትን ሚለሳ ጎጎፍካቲ እምማንሼትን ሚለሳ ዲቃቲ ዋይ ጭቡሽትፍ ቦዋቲ ቱርቴ ይቺ ማርያም ደፍረት የተባለችው የክርስቶስን ውለታ አንድ ቀን እንኳን ረስታ አታውቅም። ጌታ ተሰቅሎ ያለ እንኳን በመስቀሉ ስር ነበረች። ተመልከቱ። ጌታ ተቀብሮ ያለ እንኳን በሌሊት በድቅድቅ ጨለማ ወደ መቃብር ቦታ ሄዳ የፈለገች እሷ ናት። ወደ መቃብር ቦታ የጌታ ትንሣኤን ያበሰረች ተነስቷል የለም ባዶ ነው ረቡኒ አለች እሷ ናት። መምህር ሆይ ክርስቲያን እንደ ማርያም መግደላዊት መሆን አለብን። ስንቶቻችንን ዛሬ እግዚአብሔር የዋለልን ውለታ ይረሳ ነው? ስንቶቻችን ነው እግዚአብሔር ስንቱ ኃጢያታችን ይቅር ብሎን እዚህ ጋር አደባባይ ላይ አቆመ? እኛ ዛሬ ይረሳ ነው። ቁጥር ስፍራ የለም። ሜቀኪኛ ከን ውለታዋ ቀዩን ረፈኒ ረኪነ ከሌሰ ከሰ ጅሩ ከሰ ነው ባሲ አረ ወልተጂሳ ተራ ኑዳቡሳ ከንደገን
ሁለት እንዳንረሳ እሱ ይርዳል። ማርያም መግደላዊት እስከ መጨረሻ ነው የታመነች። አመዱ ማጥ ያመናምጡ ታተየች። ጉያን ኩን ጉያ ሰኔች ጉያ እማኒ ጀራማ ማርያም መግደላዊት ያለቀሰችበት ቀን ነው። ስለምኑ ነው ያለቀሰች? ስለ ኃጢአቷ ነው። ዋይ ድመጭቦ ሸትቦቼ ነቶ ሜቀከኘ ድመጭቦ ከኘትፍ ከምቦኝ ወራ ስንቶቻችን ነው ከኃጢአታችን ተዋህደን የምንኖረው? ኃጢአት እንደ ጽድቅ እየቆጠርን ኃጢአት እንደ ምግብ እየበላን ኃጢአት እንደ ውሃ እየጠጣን ያለነው ስንቶቻችን ነን? አዎ ስለ ኃጢአቱ የሚያለቅስ ማሱ የታደለ ነው። ድመጽቦ ፊትፍ ከምቦማ እነሱኒ ኤፒፋማዳ ይችላል መልካም ማሳ የተባለም ለዚህ ነው። ተመልከቱ የዛሬ መልካም ማዛስ ምንድነው? ለእግዚአብሔር እኔና እናንተ የምናቀርበው ከልብ የመነጨ ምስጋና መሆን አለበት። ከልብ የመነጨ ንስሐ መሆን አለበት። ከልብ የመነጨ ስግደት መሆን አለበት። ይሄ መልካም ማዛ ነው። የሰማችሁት ነው። ዛሬ እንደ ትናንትና እንደ ማርያም ተብረት ሽቶ ገዝተን አይደለም እንደ ወደ እግዚአብሔር። አገልግሎታችን ከልብ ከሆነ በእግዚአብሔር ዘንድ መልካም ማዛ አለው ማለት ነው። በእግዚአብሔር ፊት መስዋዕታችን ተቀባይነት አለው ማለት ነው። ወደ እግዚአብሔር ቤት የምንመጣ ጊዜ ለማሳለፍ ይሁን ወይስ እግዚአብሔርን ለማገልገል ይሁን ራሳችንን መፈተሽ አለብን ማለት ነው። ለእግዚአብሔር የምንሰጠው ትርፍ ሰዓት ይሁን ወይስ እሱ ከሰጠን ሰዓት ራሳችንን መፈተሽ አለብን ማለት ነው። ይሄ እንድንማርበት ነው። የማርያም መግደላዊት ታሪክ የተጻፈ ምንድነው? ከዚህ ታሪክ እንድንማር ነው። ህይወቷን ንብረቷን እንደሰጠች እኛም ህይወታችንን ንብረታችንን ከነሙሉ ሰውነታችን እግዚአብሔር ማገልገል እንዳለብን ለማስተማር ነው ማለት ነው። እንግዲህ በዛሬ ቀን የተደረጉ ነገሮች እነዚህ ናቸው ማለት ነው። ነገ ደግሞ በዕለተ ዓርብ በዕለተ ሐሙስ ምን ተደረገ የሚለው ነገ እንማራለን። ጸሎተ ሐሙስ ይባላል። ምን ይባላል? ጸሎተ ሐሙስ። በዕለተ ሐሙስ ብዙ ነገሮች አሉ። እግዚአብሔር ያደርሰን። ነገ እንማራለን። ሥርዓተ ቅዳሴ የተፈጸመበት ቀን ነው። ቤታችን ቅዳሴ ሥርዓተ ቁርባንን ያደረገበት ቀን ነው። የሐዋርያትን እግር ያጠበበት ቀን ነው። ለምንድን ነው እግራቸውን ያጠበ? ቁርባንስ እንዴት ነው የሰራልን? ስጋውን ደሙን እንዴት ነው ቆርሶ የሰጠን? እግራችሁን ያጠበበት ምክንያቱስ ምንድነው? እግዚአብሔር ያድርሰን።